ዛሬ በዓለማችን ምን እየተከሰተ ነው? በጣም አስደንጋጭና ግሩም የሆነ የፊዚክስ ምርምር ውጤት እናቀርባለን። በዓለማችን ላይ ከሚገኙ በጣም ውድ ነገሮች አንዱ ምን እንደሆነ ታውቃላችሁ? ምናልባት ወርቅ ልትሉ ይሆናል፣ አልማዝ ልትሉ ይሆናል። እንዲያውም በምድር ላይ በተለመደው መንገድ የምንገዛው ማንኛውም ነገር አይደለም። ስሙ አንቲ ማተር ነው። እስቲ አስቡት፣ የምትይዙት አንድ ትንሽ ቁስ ብቻ ከተራ ቁስ ጋር ቢገናኝ እጅግ ብዙ ኃይል ሊለቅ ይችላል። ለዚህ ነው አንቲ ማተር በሳይንስ ዓለም እጅግ የሚስብ የምርምር መስክ የሆነው። እና ዛሬ በዚህ ዙሪያ የምናነሳቸው አንቲ ማተር ምንድን ነው? ዋጋውስ ውድ ነው? ርካሽ ነው? ከተራ ቁስ ጋር ቢገናኝ ምን ይፈጥራል? እና ከሁሉም በላይ አጽናፈ ዓለማችን ለምን በማተር ተሞልቶ አንቲ ማተር ግን በጣም ጥቂት የሆነው? ዛሬ እነዚህንና ሌሎችን ሀሳብ የምናነሳቸው ይሆናል። ስለዚህ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። አንቲ ማተር ምንድን ነው? መጀመሪያ አንድ ቀላል ነገር እንረዳ። እኛ በዙሪያችን የምናየው ዓለም ከማተር የተሰራ ነው። እጃችን፣ ሰውነታችን፣ ምድር፣ ፀሐይ እና ከዋክብት ሁሉም ከቁስ የተሰሩ ናቸው። የዚህ ቁስ መሰረታዊ ክፍሎች ከሆኑት መካከል ፕሮቶን፣ ኒውትሮን እና ኤሌክትሮን እናውቃቸዋለን። በፊዚክስም በኬሚስትሪም ተምረናል። ነገር ግን እያንዳንዱ የቁስ ቅንጣቶች ወይንም የማተር ፓርቲክሎቹ የራሱ የሆነ አንቲ ፓርቲክል አላቸው። ለምሳሌ ኤሌክትሮንስ አለ። የኤሌክትሮኑ አንቲ ቅንጣት ደግሞ ፖዚትሮን ይባላል። ኤሌክትሮን አሉታዊ ኤሌክትሪክ ክፍያ አለው። ፖዚትሮን ግን ተመሳሳይ የክብደት መጠን ቢኖረውም አዎንታዊ ክፍል አለው። ፕሮቶንም የራሱ አንቲ ቅንጣት አለው። አንቲ ፕሮቶን ይባላል። እዚህ ላይ ነው አንድ ቀላል ምሳሌ የምንወስደው። እንደ መስታወት ምስል አስቡት። ሰውየው እና የመስታወቱ ምስል ተመሳሳይ ቅርጽ ይኖራቸዋል፣ ነገር ግን ተቃራኒ አቅጣጫ ያሳያሉ። አንቲ ማተርም በብዙ መሰረታዊ ባህሪያቸው ከተራ ቁስ ጋር ተመሳሳይ ቢሆንም እንደ ኤሌክትሪክ ክፍያ ያሉ አንዳንድ ባህሪዎች ተቃራኒ ናቸው። ግን አሁን ወደ እጅግ አስደናቂ ክፍል እንግባ። ማተር እና አንቲ ማተር ቢገናኙ ምን የሚፈጠር ይመስላችኋል? ለምሳሌ አንድ ኤሌክትሮን እና አንድ ፖዚትሮን ተገናኙ እንበል። ሁለቱ ሲገጫጩ አኒሌሽን የሚባል ሂደት ሊከሰት ይችላል። ይህ ማለት ቅንጣቶቹ እንደ ቀድሞ መኖር ይቆማሉ። ኃይላቸውም ወደ ሌሎች ቅንጣቶች ሊቀየር ይችላል። ብዙ ጊዜ ከዚህ ሂደት የሚመነጨው የጋማ ጨረሮች ይፈጠራሉ። ይህ በአይንስታይን ታዋቂ ቀመር ይገለጻል። E=mc²። ይህ ቀመር ትንሽ የጅምላ መጠን እንኳን ከብዙ ኃይል ጋር እንደሚያያዝ ያሳያል። ምክንያቱም c² ማለት የብርሃን ፍጥነት በካሬ እጅግ ትልቅ ቁጥር አለው። ነገር ግን አንድ ማስተካከያ እዚህ ላይ አስፈላጊ ነው። አንቲ ማተር ከተራ ቁስ ጋር ሲገናኝ 100% ወደ ንጹህ ኃይል በቀላሉ ይቀየራል። የቅንጣቶቹ የእረፍት ጅምላ ኃይል ወደ ሌሎች ቅንጣቶችና ጨረሮች ይቀየራል እና ሂደቱ በአካባቢው ላይ የሚመጣው ኃይል በጣም ከፍተኛ ነው። አሁን ትልቅ ጥያቄ አለ። አንቲ ማተር ለምን ይህን ኃይል ውድ ሆነ? ምክንያቱም ቀላል ነው።
ማምረት እጅግ ከባድ ነው። በተፈጥሮ አንቲ ቅንጣቶች ሊፈጠሩ ቢችሉም በላቦራቶሪ የሚፈለገውን መጠን ማምረት በጣም አስቸጋሪ ነው። በሳርን እና በሌሎች የቅንጣት ፊዚክስ ላቦራቶሪዎች አንቲ ቅንጣቶች በልዩ የቅንጣቶች ማፈጠኛዎች ወይም ፋብሪካዎች ይፈጠራሉ። ከዚያም ችግሩ እንዴት እንይዘው? እንዴት ማስቀመጥ ይቻላል? አንቲማተርን በተራ የብረት ሳጥን ውስጥ ልናስቀምጠው አንችልም። ምክንያቱም ሳጥኑ ራሱ ከማተር የተሰራ ነውና። አንቲ ቅንጣቱ ከሳጥኑ ግድግዳ ጋር ቢነካካ አኒሌሽን ሊከሰት ይችላል። ስለዚህ ሳይንቲስቶች በኤሌክትሪክ እና በማግኔት መስኮች ቅንጣቶቹን ከግድግዳው ርቀው እንዲቆዩ ያደርጋሉ። በሌላ አነጋገር አንቲማተርን ማምረት ከባድ ነው፣ ማከማቸትም ደግሞ ከዚያም በላይ ከባድ ነው። እስቲ አሁን ወደ ላቦራቶሪ እንግባ። ሳርን ውስጥ የሚገኙ የቅንጣት ማፈጠኛዎች በጣም ከፍተኛ ኃይል ያላቸውን ቅንጣቶች ይፈጥራሉ። እነዚህ ቅንጣቶች ሌሎች ቁሶችን ሲመቱ አዳዲስ ቅንጣቶች ሊፈጠሩ ይችላሉ። ከነዚህ መካከል አንቲ ቅንጣቶች ሊኖሩ ይችላሉ። ነገር ግን አንቲማተርን ማምረት እንደ ውሃ ከቧንቧ ማፍሰስ አይደለም። ብዙ ኃይል ይፈልጋል እና የሚገኘው መጠን እጅግ ትንሽ ነው። ለዚህ ነው የምንሰማው የአንቲማተር ዋጋው በጣም ከፍተኛ የሆነው። ግን እዚህ ላይ ሌላ ጠቃሚ ነገር አለ። ብዙ ጊዜ 1 ግራም አንቲማተር 62 ትሪሊየን ዶላር ያወጣል የሚለው ቁጥር እንሰማለን። ይህን እንደ ገበያ ላይ ያለው ትክክለኛ የሽያጭ ዋጋ መቆጣጠር ባይቻልም ይህ አይነት ቁጥር የምርት ቴክኖሎጂ በጣም ትንሽ መጠን ለማምረት የሚመጣውን ግዙፍ ወጪ ለማሳየት የሚጠቀመው ግምት ነው። አሁን ወደ በጣም አስደሳች ጥያቄ እንምጣ። አንቲማተርን ለህዋ ጉዞ ነዳጅ ልንጠቀምበት እንችላለን። ምናልባት በንድፍ ሀሳብ የተያዘ ሊሆን ይችላል። ምክንያቱም ከቁስ ጋር ሲገናኝ እጅግ ብዙ ኃይል ሊለቅ ይችላል። ይህ በጣም ከፍተኛ የኃይል መጠን የሚፈልገው የወደፊት የጠፈር ሞተሮች ላይ እንደ ሀሳብ ተቀምጧል። ምናልባት አንድ ቀን ሰው ልጅ ወደ ሩቅ ፕላኔቶች ለመጓዝ እንደ ኃይል ምንጭ ሊጠቀምበት ይችላል ተብሎ ይገመታል። ግን ይህ ዛሬ የሚተገበር ቴክኖሎጂ አይደለም። ምክንያቱም ምርቱ ማከማቸትም ሆነ መቆጣጠር ከባድ ነውና። እኛ አንቲማተርን በብዛት ማምረት አንችልም። የምናመርተውንም በጣም ትንሽ መጠን ብቻ ለአጭር ጊዜ በልዩ መሳሪያዎች ማስቀመጥ እንችላለን። ስለዚህ አንቲማተር የወደፊት ህዋ ጉዞ አስደሳች ሀሳብ ቢሆንም ከዚህ ግብ ጋር ለመድረስ ብዙ የቴክኖሎጂ ችግሮች አሉ። አሁን የዚህ ቪዲዮ ምናልባት በጣም አስገራሚ ክፍል ላይ ደርሰናል። ለምን አጽናፈ ዓለማችን በማተር ተሞላች? የዘመናዊ ፊዚክስ መሰረታዊ ግንዛቤ እንደሚያሳየው በጥንታዊ አጽናፈ ዓለም ማተር እና አንቲማተር በጣም በቅርብ የተያያዙ ሂደቶች ውስጥ ይፈጠሩ ነበር። እነሱ በተገናኙ ጊዜ ብዙ አካል አኒሌሽን ይደረግ ነበር። ነገር ግን ዛሬ እኛ እዚህ ነን። ምድር አለች፣ ፀሐይ አለች፣ ጋላክሲዎች አሉ፣ እኛም አለን። ይህ ማለት በጥንታዊ አጽናፈ ዓለም በሆነው መንገድ ትንሽ የማተር ትርፍ ተፈጥሯል ማለት ነው። ነገር ግን ለምን? ይህ ከታላላቅ ያልተፈቱ ጥያቄዎች አንዱ ነው። ሳይንቲስቶች ማተር አንቲማተር አሳይሜትሪ ወይም የቁስና የአንቲቁስ አለመመጣጠንን ለመረዳት እየሰሩ ነው። ምናልባት በተፈጥሮ ሕጎች ውስጥ እስካሁን ያልገባ ነው አንድ ትልቅ ምስጢር አለ። ይህ ጥያቄ
ከአንቲማተር ብቻ አይበልጥም። እንዲያውም ለምን አጽናፈ ዓለም ተፈጠረ ወደምለው ትልቅ ጥያቄ ይመራናል። አንቲማተር ለወደፊት የውሃ ጉዞ ብቻ አይደለም። ዛሬም በሕክምና ዘርፍ የአንቲ ቅንጣቶች ባህሪ ጠቃሚ ሆነዋል። ለምሳሌ ፒኢቲ ስካን የሚባል የሕክምና ምስል ቴክኖሎጂ ፖስትሮችን ይጠቀማሉ። ፖስትሮን ከኤሌክትሮን ጋር ሲገናኝ አኒሌሽን ይከሰታል። ከዚህ የሚፈጠረው ጨረሮች በመሳሪያው ይመዘገባሉ። ይህም ዶክተሮች በሰውነት ውስጥ የሚከሰቱ ሂደቶችን ለማየት ያግዛቸዋል። ስለዚህ አንቲማተር ሙሉ በሙሉ የሳይንስ ፊልም ሀሳብ ብቻ አይደለም። አንዳንድ የአንቲ ቅንጣቶች ባህሪያቸው ዛሬ በተግባር በሕክምናና በፊዚክስ ምርምር ላይ እየተጠቀሙ ነው። እንግዲህ ዛሬ ምን ተማርን ብለን ወደ ኋላ ተመልሰን ሰመራይዝ እናደርገው። አንቲማተር የተራ ቁስና እንደ ተቃራኒ መስታወት የምታስብ የቅንጣት ዓለም ነው። ከተራ ቁስ ጋር ሲገናኝ አኒሌሽን ሊከሰት እና እጅግ ብዙ ኃይል ሊለቅ ይችላል። ማምረት እጅግ ከባድ ነው፣ ማከማቸትም እንዲሁም። ለወደፊት የውሃ ጉዞ ትልቅ አቅም እንደሚኖረን በንድፍ ሐሳብ ቢታሰብም ዛሬ ግን ይህን በብዙ ማምረትና መጠቀም አልቻልንም። ነገር ግን ከሁሉ በላይ አንቲማተር አንድ ትልቅ ጥያቄን ከፊታችን ያቆማል። ለምን እኛ የምንኖርበት አጽናፈ ዓለም ከማተር የተሞላ ሆነ? አንቲማተር የት ጠፋ? ምናልባት የዚህ መልስ እንዲሁ አንድ ቀን ስለ አጽናፈ ዓለማችን ያለንን ግንዛቤ ሙሉ በሙሉ ሊቀይር ይችላል። እና አንድ ጥያቄ ለእናንተ ልጠይቃችሁ። ሳይንስ ወደፊት አንቲማተርን በብዛት ማምረትና ለሰው ልጅ ጥቅም ማዋል የሚችልበት ሂደት ይፈጠራል ብላችሁ ታስባላችሁ? አስተያየታችሁን ከታች በኮሜንት ላይ አጋሩን። ይህ ቪዲዮ ከተመቻችሁ ላይክ፣ ለሌሎች ወገኖቻችሁ ለጓደኞቻችሁ አጋሩ። እንደዚህ ያሉ አስደናቂ የሳይንስ ቪዲዮዎችን ላለማምለጥ ሰብስክራይብ ማድረጉን አይርሱ። እስከሚቀጥለው ቪዲዮ ሳይንስን ይጠይቁ፣ አጽናፈ ዓለምንም ያስሱ።